ወደ መድረክ ተመራቂ ናቸው፣ ተመራቂ ናቸው። እግዚአብሔርን አመስግኑ። ሁለተኛ ተመራቂ መምህር መላክ በቃሉ። መምህር መላክ በቃሉ ወደ መድረክ። መምህር መላክ በቃሉ መድረኳን ሰፋ አድርጋ፣ መድረኳን ሰፋ አድርጋ። ዞር ወደዚህ ዞር። ሶስተኛ መምህር ፍቅር መልካም ወደዚህ ዞር ብላችሁ ነው። መምህር ፍቅር መልካም ፊት ነበር። ወደኛ ተቀብለው። አራተኛ ተመራቂ መምህር አለማየሁ ደርሳን ማለት። አራተኛ ተመራቂ መምህር አለማየሁ። አምስተኛ ተመራቂ መምህር ነገሰ ጫኔ። መምህር ነገሰ ጫኔ። ስድስተኛ ተመራቂ መምህር በላይ ዘውዴ። ወደዚህ ዞር ወደኛ። መምህር በላይ ዘውዴ ከአባታችን ሰዓት ነው ቤታችን። ሰባተኛ ተመራቂ መምህር አብይ ጫኔ። እንደያዙ ዞር ይበሉ። ወደዚህ ዞር ወደዚህ። መምህር አብይ ጫኔ እንደያዙ ነበር። መምህር ከፋለ ምስጋናው። ስምንተኛ ተመራቂ መምህር ከፋለ ምስጋናው። መምህር ከፋለ ምስጋናው። መምህር የላቸው አበበ የሚል መምህሩ ተወካይ ካለ መውሰድ ይችላል። ለመምህራቸው እሳቸው ይቀበሉት። እሺ መምህር አይመር አስማረ። እንግዲህ በዛሬው ዕለት የተመረቁት እነዚህ ናቸው። እግዚአብሔር እየረዳን እግዚአብሔር እንደፈቀደና እንደወደደ ለዚህ አድርሶናልና እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። ከዚህ በመቀጠል እሺ ነባር የሰበካ ጉባኤ ስራ አስፈጻሚዎች የሆናችሁ እሺ መላከ ምሕረት ግርማ መኮንን ከዚህ ቀደም ሲያስተዳድሩ የነበሩ ናቸው። መላከ ምሕረት ግርማ መኮንን አባ ግርማ። እሺ አቶ በቃሉ ተገኘ። አቶ በቃሉ ተገኘ ነባር የሰበካ ጉባኤ ስራ አስፈጻሚዎች አቶ በቃሉ ተገኘ ከሌሉ ተወካይ መውሰድ ትችላላችሁ። እሺ አቶ አዳነ ጥላሁን። አቶ አዳነ ጥላሁን ብዙ አስተዋጽኦ እያደረጉ ያሉ ታላቅ ሰው ናቸው። ብዙ አባታችን በጣም ትልቅ ብዙ በማስተባበር ደረጃ ብዙ አስተዋጽኦ እያደረጉ ያሉ ናቸው። አቶ አዳነ ጥላሁን አሁን ደግሞ በሂሳብ ሹምነት እየሰሩ ታላቅ ሰው ናቸው። ብዙ ስራ አስተዋጽኦ የሚያደርጉ ናቸው። ለዚህ ደር መላከ ምሕረት አበባው ልመንሽ ርዕሰ ደብር መምህር ቅሩብ ደነቀው። ይቅርታ ርዕሰ ደብር መምህር ቅሩብ ደነቀው። ቀሲስ ይባቤ በያበ። ቀሲስ ይባቤ በያበ። ቄሰ ገበዝ ደሳለኝ ታምሩ። ቄሰ ገበዝ ደሳለኝ ታምሩ ብዙ ደግሞ ያሉ ሰው ናቸው። ኢንጂነር ቻላቸው ዘገየ። ኢንጂነር ቻላቸው ዘገየ ከሌላችሁ ተወካይ መውሰድ ትችላላችሁ። ወይዘሪት ስንዴ አስማረ። ወይዘሪት ስንዴ አስማረ። እሺ እኒህ ደግሞ ለጉባኤ ቤቱ ለዚህ ለአብነት ትምህርት ቤቱ የቅኔ ጉባኤ ቤት አለ፣ የአቋቋም ጉባኤ ቤት፣ እንዲሁም ደግሞ የድጓ ጉባኤ ቤት አለ። ለዚህ አስተዋጽኦ ያደረጉ አቶ በለጠ ሙሉነህ። አቶ በለጠ ሙሉነህ። አቶ በለጠ ሙሉነህ። እሺ እኒህ ደግሞ አሜሪካ ሆነው ለጉባኤ ቤቱ የተለያዩ ማቴሪያሎችን በመርጠት ጉባኤ ቤቱ እዚህ እንዲደርስ ያደረጉ ታላቅ መምህር ናቸው። መምህር ሰናይ ስንሸው
መምህር ሰናይ ስንሻው እንግዲህ ቤተ ክርስቲያንን ለመርዳት ድንበር አይከለክለው፣ በርቀት አይከለክለው፣ የትም ቦታ ላይ ሆኖ መርዳት ይቻላልና። እሺ መምህር ምስጢሩ ደነቀው የዚሁ የደብሩ ሰባኪ ወንጌል ናቸው። መምህር ምስጢሩ ደነቀው እሺ እነዚህ ደግሞ እያንዳንዱ ሰበካ ጉባኤ እሺ ቀደም ሲል አሁን ሰርተፍኬት ለተበረከተላቸው የሰበካ ጉባኤ ስራ አስፈጻሚ የነበሩ እንዲሁም ደግሞ ሌላ ሽልማት ተዘጋጅቷል። አቶ በቃሉ ተገኘ። እሺ አይ ጊዜን ከመቆጠብ አንጻር አስተዳዳሪ ያው በሰበካ ጉባኤው